በቤተ ክርስቲያን ሚስጥር ማለት ምን ማለት ነው? በቤተ ክርስቲያን ሚስጥር ማለት ቤተ ክርስቲያን የምታውቀው ነገር ግን ለምዕመናን ወይም ለሌላ ሰው የማይነገር ነገር ማለት አይደለም። ነገር ግን በቤተ ክርስቲያን ሚስጥር ማለት በዓይናችን ልናያቸው የማንችላቸው፣ በእጃችን ልንዳስሳቸው የማንችላቸውና ከአእምሯችን መረዳት በላይ የሆኑትን ልዩ ልዩ የመንፈስ ቅዱስ ሥራዎችና ጸጋዎች ናቸው። ለምሳሌ አንድ ሰው ሲጠመቅ የኃጢአት ስርየትና የእግዚአብሔር ልጅነትን እንደሚያገኝ እናምናለን። ነገር ግን እንዴት እንደሚያገኝ ማወቅ ስለማንችል ቤተክርስቲያናችን ይህን በዓይን የማይታይ የአምላክን ጥበብ ሚስጥር ነው ትላለች። ለዛም ነው የጥምቀትን ሥርዓት ሚስጥረ ጥምቀት ብላ የምትጠራው። ሌላኛው ደግሞ አምላክ ሰው የሆነበትን ሚስጥር በዓይናችን ልናየው፣ በእጃችን ልንዳስሰውና በአእምሯችን ልንረዳው ስለማንችል ቤተክርስቲያናችን ይህንና ሌሎች አምላክ ብቻውን